አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የሆነ አለ አይደለ ህይወት አስተማሪ ናት። ሀይቀተን ህይወት አስተማሪ ናት። አንዳንድ ጊዜ እኛ ሰዎች ብኩነን ማለት ነው። ነገን፣ ዛሬ፣ መቼ፣ እንዴት በቃ አለ አይደለ ነገ ነው የምናስበው። የወደፊት አላማችን፣ ስራችን፣ ሁሉ ነገራችን ነገ ነው። በቃ ነገ እንዴት ያለ ህይወት መኖር አለብኝ፣ ከዛ ለልጆቼ ብቻ ብዙ ነገር እናስባለን ሰው ስንባል ማለት ነው። እና ሀሳባችን ዝብርቅርቅ ያለ ሀሳባችን የረዘመ ነው ሰው ስንባል እና ዛሬን መኖር አንፈልግም። የኔ ዶሮ ወይኔ ቪዲዮ ስሰራ ታውቃለች። ነሽ ኧረ ምን ዳገባሁ ይባዓለህ ነሽ እቺ ቆራጣ ጥፊ ስትዞር ቆይታ አሁን መጣች። በቃ ቪዲዮ ስትሰራ ልክ በቃ ጭኮቷን ቀጠለች ማለት ነው። እና ዛሬ እዚህ ግሙሃ አካባቢ ወደ አባሶ ሚሌ መስመር ላይ ነው። ከየት መጣ ሳንል ከባድ መሳሪያ ወደቀ ማለት ነው። ከዚሁ ከቅርብ ይነሳ ከሌላ ቦታ ይነሳ አላሁ ያዕለም። እንግዲህ አንዷ እህታችን ለልጆቿ ምሳ እየሰራች ባለችበት ሰዓት ነው የመታት ማለት ነው። እኛ በቃ አይደለ ነገ እናስባለን፣ ከነገ ወደ እናስባለን። ብዙ አላማዎች አሉን ሰው ስንባል። ነገር ግን አላህ የፈቀደው ነው የሚሆነው። በቃ እኔ የራሴን ሳስበው በቃ ሀዲያ በቃ ሮሽ ሲዛሬ ኑሪ፣ ነገን ምንም አታውቂም። በቃ የነገን ምንም አታውቂም። በቃ አለሽ የለሽም ፈጣሪ ነው የሚያውቀው የሚለውን ነገር ህይወቴ ላይ እንዲማር በማያቸው ነገሮች እንዲማር ነው የሆንኩት እና ከአንዳንድ ሰው እራሳችሁ መማር አለባችሁ። እና እህቴ አሁን እንግዲህ ለልጆቿ ምሳ እየሰራች ነው። ከሰዓት ሌላ ስራ ይኖራት ይሆናል። ብዙ ነገር እናስባለን ሰው ስንባል። ነገር ግን እሷ እንደማይሆን በቃ በህይወቱ በቃ አይደለ ነፍሷ እያለ ተቃጥላ አቃጥሏት ያከባድ መሳሪያ ከፈነዳ በኋላ ልብስ እኳ እሰቡት እንግዲህ ማለት ልብስ እኳ እሷ ላይ አልነበረም ማለት ነው። ልብስ የለበሰችው ልብስ የለም ተቃጥላ ማለት ነው። እና እዛው ነው የፈነዳው። በቃ አቃጥሎት ማለት ነው። እና ወዲያውኑ ሐኪም ቤት ይዘዋት ሄዱ፣ ግን አልተረፈችም። አሁን እንዳውም ቀብር ወጥተዋል ማለት ነው። እንግዲህ እሰቡት፣ በደቂቃ ሞትን፣ ወዲያውኑ ቀብራችን ሆነ። በቃ ነገ ከነገ ወዲያ ወሬ ይወራል፣ ከዛ በኋላ ትረሳለች። በቃ እንደዚህ ነው እቺ አዱንያ ማለት ነው። እና አብዛኞቻችን እኔ በቃ ከስተት ከአንዱ ስተት አንደኛችን አንማርም። እቺ ልጅ አሁን አላህ ቀድሮባት እንደዚህ ሆና ሞተች አልን እንጂ ብዙዎቹ እዛው አረብ ሀገር የሚቀሩ አሉ። ከአረብ ሀገር መጥተው አንድ ቀን ቤታቸውን ሳይኖሩባቸው የገዙትን ወርቅ፣ የገዙትን ልብስ፣ የሞሉትን የቤት እቃዎች አንድ ቀን ሳይጠቀሙባቸው በቃ ከንቱ የሚቀሩ ሰዎች አሉ ማለት ነው። እና ለእኛ ምንድን ነው ትምህርት ይሆነናል ነው የምለው ማለት ነው። እቺ አዱንያ በቃ አሞላም በቃ አሞላም። ዛሬን እየኖራችሁ ነገን እሰቡ ሀባይቦቼ። እና አንዷ እህቴ ራሱ ስለሆነች ልጅ እያወራችኝ ነበረ። ባሏ ደላላ ነው፣ ሳውዲ አረቢያ አገባች አለችኝ ማለት ነው። ሳውዲ አረቢያ አገባች። ከዛም በኋላ ታመመች። ታማ ራሱ በቃ ካገገመች በኋላ ስራ እየሰራች ነበር አለች። ከዛ ቤት ሰራች እዚህ ሀይቅ ላይ ማለት ነው። ቆንጆ የተባለ ቤት ሰራች። ከሰራች በኋላ አሁን በቃ መገረፍ አለበት። ከተገረፈ በኋላ ውስጡ እንትን መደረግ አለበት። ምንድነው ይሄ ፋሽን መጥቷል። ጭቃ ቤት ላይ ብር ማባከን፣ ጭቃ ቤት ላይ ብዙ ዋጋ መክፈል። ነገር ግን አይሆንም። ይሄ ጅብሰን ምናምን የሚባል ነገር ጭቃ ቤቶች ላይ ሙስተሂል በቃ ኪሳራ የሚባለው ነገር እሱ ነው። በቃ ያንን ጅብሰን ምናምን አሰራች አለች። ከዛም በኋላ አይ እንደዚህ በእንትን መሆን አለበት፣ ሽንት ቤቱ በምንድን ነው በሴራሚክ መሆን አለበት አላት አለች። ያንን አሰራች አለች። ታማ እያለች ማለት ነው። ታማ እኮ ሀገሬ ገብቼ ልኑር አላለችም። እሰቡት፣ መድኃኒቷን እየተጠቀመች ስራ እየሰራች ነበረ። ከዛም በኋላ ደግሞ እንደዚህ መሆን አለበት ሲላት በቃ ሳትመጣ ከዛ ቃል አሟዬ የተባለች ያለ ቃት እያሟላች ያለ እሱ እኮ እዛ ላይፉን እየቀጨ ነው። በጎኗ እኮ ሌላ ሴት ይዞ ሊሆን ይችላል። ከዛም ወደ 11 ዓመት ያቺ ልጅ እየታመመች ሰራች ማለት ነው። ሰራች፣ ያ ቤት አለቀ ምናምን። ነገር ግን እሷ ኢትዮጵያ አልመጣችም። ወላይ በጣም ያዘንኩት ታሪክ ቢኖር ይሄ ታሪክ ነው። ያ ሰውዬ የእንትን ተጠቃሚ ነው ማለት ነው። የሆነ ነገር ተጠቃሚ ነው። ከያዛችሁ የማይለቅ ነገር ተጠቃሚ ነው። እሱ ሰውዬ አስይዟታል። ከዛም ድብቅ ነው የምትጠቀመው መድኃኒት፣ ሐኪም ቤት አትሄድም። ስለዚህ ከኢትዮጵያ ነው መድኃኒቱ የሚሄድላት። ልጅቱ የቅርብ ሰዎች ብቻ ናቸው የሚያውቁት ማለት ነው እስከ ሞቴ ድረስ። እሰቡት እንግዲህ ማለት ነው።
ያ ሰውዬ እንግዲህ በባህርም ትንጣ ከየትም ይምጣ በየትም እያለ ይዞታል ያ በሽታ። ከዛም በኋላ እቺ ልጅ እዛ ሆኖ አገባት። ከዛም በኋላ እሱ እንደዛ በሽተኛ ተጠቃሚ ነው አስተላልፎባታል። ከዛ ታመመች። ከዛ መጨረሻ በጣም ስትታመም ለመንግስት ሐኪም ቤት ገባች ማለት ነው ሳኡዲ። አረ ዝም በይ በእናትሽ። ከዛም ሳኡዲ የመንግስት ሐኪም ቤት ገባች። ያው ፈረመች፣ እጇን ሰጠች ማለት ነው። ያው እንደዚህ ያለ ሐኪም ቤት ከገባችሁ እጃችሁን ሰጣችሁ በቃ። ያኔ እሰቡት፣ እንደዚህ ያለ በሽታ ይዟችሁ ጭራሽ ሐኪም ቤት ከገባችሁ ምን እንደሚደርስባችሁ። እና ያቺ ልጅ እዛ ሐኪም ቤት ገባች። ሲባል አድሬሷ ጠፋ። ስልክም አይሰራም፣ ምንም አይሰራም። ሰውየውም ሲጠየቅ አይ ሐኪም ቤት ናት፣ ሐኪም ቤት ገብታለች፣ እንደዚህ የመንግስት ሐኪም ቤት ገብታለች ምናምን ማለት ጀመረ ማለት ነው። እና ከዛም በኋላ ምን ሆነች ምናምን እያሉ እሱም ሳይጠይቅ ቀረ። እሰቡት፣ ሙታለች እኮ አላለም። ልንገራችሁ፣ ቤቱ የተሰራው እንግዲህ በሁለታቸውም ስም ሊሆን ይችላል፣ በራሱም ስም ሊሆን ይችላል፣ ቦታውን ገዝቶላት የነበረው እና ያቺ ልጅ የላትም ምን የላትም እና የኖረችው በቃ ያንን ቤት እየጨረሰች እዛ ህይወቷን እየኖረች ነው። እዚህ ግን ቤተሰብ እሰቡት፣ ልጃችን መቼ ነው የምትመጣው ይላሉ፣ መቼ ነው ሀገሯ የምትገባው ይላሉ። እሷ ግን እዛ ሳውዲ አረቢያ ሆስፒታል ውስጥ ሙታ ነበር ማለት ነው። እና ሙታለች። ከዛም ሌሎች ኢቃማ ምናምን ያላቸው ልጆች ግዴታ እንዲፈልጓት ተደረገ። ከዛም ሂደው ሲፈልጓት ሙታ ተገኘች አለችኝ ማለት ነው። ሙታ ተገኘች። አይ ማምጫ ምናምን ነገር ብር የለም እዚሁ መቀበር አለባት። ኢቃማ ያለው ሰው አለ። ስለዚህ መካ አካባቢ ይመስለኛል፣ እንዳው መካ ተሰግዶባታል ነው የተባልኩት እና ታሪኩን። ከዛም በኋላ ወደ ኢትዮጵያ ማስገቢያው ምናምን ብር ውድ ነውና ስለዚህ እዚሁ መቀበር አለባት ተብሎ ያችልች እዛው ተቀበረች አለችኝ ማለት ነው። እና ይሄውን የዚህ መጥቼ ይሄው ልጆች ጋር እየኖርኩ ነው። እሷ ግን ስሟም የለም። ያን ቤት ራሱ ሽጠው ምን ይሁን የሚታወቅ ነገር የለም። ቤተሰብ አያውቅም። ቤተሰብ ምን ተረፋቸው? ጸጸት፣ እንደዚሁም ሀዘን ተረፋቸው። ስለዚህ እቻ ዱንያ አሞላም። ስለዚህ ሰራችሁ፣ ቤታችሁን አበጃጃችሁ፣ የተወሰነ ብር አላችሁ፣ ሀገራችሁ ገብታችሁ ለመኖር ሞክሩ። ኑ ሀገራችሁን እዩት። ኑ ቶሎና እዩት ህይወታችሁን፣ ትዳራችሁን ኑና እዩት። ሳታዩት አትማረሩስ። ኢትዮጵያን ሳታዩት እንትን አትበሉ። በቃ ተስፋ ትቁረጡ። አይ ኑሮ ተወዷል፣ እኔ ኢትዮጵያ ሂጅ አልኖርም፣ ኧረ እኔ እንደዚህ ነው አትበሉ። ኑና ሀገራችሁ ላይ እዩት። በቃ እኔ አሁን እቺ የሞተች ሴትዮ 2 ልጅ አላት ሲሉኝ ማለት ነው። አሁን እዚህ በከባድ መሳሪያ የሞተችው ልጅ በጣም ቆንጆ ናት፣ በጣም እንደዚህ ናት። ጎረቤቶቿ ማለት ነው እንደዛ ሲሉ ስትሰሙ በጣም ከባድ ነው፣ ያሳዝናል፣ በጣም ያሳዝናል። ግን የኛ መጨረሻ እንደዚህ ነው። መቼ እንዴት እንደሆነ ሞታችን ራሱ አናቅም። አላህ ይዘንልን፣ አላህ መጨረሻችን ያሳምርልን ሀይቀትንና ለካ ዛሬ ነው መኖር ያለብን። ስለ ነገ መጨነቅ እንደሌለብን እኔ ከብዙ ነገሮች እየተማርኩም እየሰማሁ ነው ያለሁት እና ራሴን እንዳስተምር እየሞከርኩ ነው ሀይቀትንና ውዶቼ። ብቻ አላህ ሀገራችን ሰላም ያድርግልን። እናንተ በያላችሁ በሰላም ያድርጋችሁ። በሰላም ሰርታችሁ በሰላም ለሀገራችሁ ያብቃችሁ ውዶቼ። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።